ኦኬ አሁን ደግሞ ይሄኛውን እንሰራለን ደሴም ነው የከበደን ፓርቲ የሚከብደን ፓርቲ ይሄኛው ነው ግን ከትንሹ ከቀደሙ ዲፈረ ለየት የሚለው ማለት ነው ሴንስ ሊሰጠን የሚችለው ይሄኛውን ዴሪቬቲቭ ብናደርገው ነው አይደለ ግን ይሄኛውን ዲፈረንሺየት ባደረገው ይሄኛው ምንም ወዴትም አይወስድልኝም ሶ ስቲል እንደዚህም ሲሆን ምንድነው የውስጡ የከበደውን ፓርት ነው የምንወስደው ሶ ምንም ኮምፕሌክስ ነገር የለውም ማለት ነው ሶ እንዴት እንደሚሰራ ደግሞ ይሄኛውን ሶ ዩ ምንድነው የምንለው ኤክስ ፕላስ አይደለ እንዴት ሊመጣ ይችላል የሚለውን ቼክ እናደርጋለን አይደለ ሶ 2x dx ነው dx ነው የምፈልገው what is dx dx is what is dx ወይ ምን ኦኬ ዲብሊች እያደረኩ ነው ዲ ኦቨር 2x ነው እስቲ እናስገባ እዚህ ጋር መጣን አሁን x ኪዩብ አለ ይሄኛውን በዩ ወስደና dx አችን ስንት ነው du by 2x አለ አይደል ይሄኛው x ይሄኛውን x ያጠፋልኛል ሶ ምንድነው የማገኘው x ስኩዌር ኦቨር 2 du አገኛለሁ አሁን x ስኩዌር የታገኘው እዚች ጋር አለች አየች x ስኩዌር የታለች ሶ I do have x ስኩዌር እዚህ ጋር ማለት ነው ሶ x ስኩዌር ስንት ነው ማለት ነው u ማይነስ 1 ነው የሚመጣው አይደለ ከዛ ሳስገባ u ማይነስ 1 ሆነ x ስኩዌር አይደለ ታይምስ ሩት u ኦቨር 2 ከዛ ዱ ዩ ነው ከዛ 1 ኦቨር 2 አወጣለሁ የቅድሙ ማን ነው ማይነስ 1 እያለ ይቀጥላል እሱ እንደዚህ መጨረስ እንችላለን አንቺ ጨርሽበት ሰዓት ስለ እንትን ስለ ኦኬ ይሄኛውን ደግሞ እንስራው ይሄኛውንም ሞር እንትን የሚለኝ የትኛው ፓርት ነው የስረኛው ፓርት ነው ሶ ብዬ መውሰድ ነው ከዛ ዲዩ ብዬ እሰራለሁ it is 2x by dx ነው dx ስንት ነው du by 2x ነው አይደለ du by 2x ነው ከዛ ይሄኛውን ላስገባ እስቲ x ኪዩብ አለኝ አይደለ ኦቨር ይሄኛውን በዩ ወስጃለሁ dx ስንት ነው የሚመጣው du by 2x ነው አይደለ x ያጠፋው x ስኩዌር አደረገው አይደለ ሶ ዩ ፓተርን አለው ከቅድሙ ገዘሲም ነው አይደል ዩ ነው ከዛ ኦቨር 2 አለች du ነው ከዛ x ስኩዌሩን u ማይነስ 1 ብዬ ማስገባት ይችላል ከዛ u ማይነስ 1 ነው ከዛ du አይደለ ነው እኛ ምን ሆነ ማለት ነው du ሆነ ማለት ከዛ እዚህ ጋር ሁለቱን ላውጣው ምንድነው የሚቀረኝ u ማይነስ 1 ኦቨር ሩት u አሁን ይሄኛው ኮምፕሌክስ ነው የሚመስለው አይደለም ሶ ምን ማድረግ እችላለሁ መሰለሽ እዚህ ጋር the point is simplify ማድረግ ነው አይደለ ሶ ምን ማድረግ እችላለሁ 1 over 2 ልና ይሄኛውን ለሁለቱም አይደለ አሁን እንደዚህ ይሄኛውን ሁለቱም ማውጣት ይችላል አይደለ ይሄኛው ስንት ነው ይሄ ማለት 1 minus 1 over 2 ነው ይሄኛው ለራሱ 1 over 2 ነው አይደለ ሶ u over u ማለት u1 minus over 2 አይደለ ሶ እንደዛ አድርገን ማውጣት እንችላለን ሶ እንደዚህ ስናደርግ ምንድነው የሚመጣው ይሄኛው ማለት ነው ምን ሊመጣ ይችላል ይሄ 1 over 2 ከዛ ይሄኛው u እንደዚህ ነው የሚመጣው ከዛ u minus 1 over 2 ነው አይደለ የዚህኛው ኢንቲግሬሽን ማለት ነው ኢንቲግሬሽኑን ስናወጣ 1 ይሄኛው በስንት ነው የሚመጣው 2 over 3 u 3 over 2 ይሆናል ማይነስ የኛ ደግሞ 2 እንደዚህ ይሆናል ከዛ ይሄኛው ማባዛት ነው ይሄኛው ሲምፕሊፊኬሽኑ አንቺ ትሰሪዋለሽ ብዬ ነው ዩ ይሄኛው 1 over 2 ነው እንጂ ከዛ በቃ አለቀ ማለት ነው ሶ እንደዚህ መስራት ሶ ይሄኛውን ስንሰራ ዩን አሁንም 5x + 3 ነው የምወስደው ዲዩ አሁን በቃ ገብቶናል አይደለ at this point አውቀናል ምን እየሰራ እንደሆነ አይደለ ሶ እዚህ ጋር 5 dx ነው ስለዚህ dx du into 5 ነው አይደለ ይሄኛው እንዴት ነው የሚሆነው ማለት ነው u ስኩዌር into 3 ነው ያለኝ ከዛ እዚህ ጋር dx አለኝ right that's the point አሁን dx ስንት ነው ይሄኛው እንደዚህ መግለጽ ይችላል 2 over 3 ማድረግ ይችላል በቃ
ዲኤክስ ስንት ነው? ዲዩ ኦቨር 5 ነው አይደለ? 1 ኦቨር 5 ይወጣል። ከዛ 1 ኦቨር ቱ ዘ ፓወር ኦፍ 3 ዲዩ ነው የዚህ ኢንቴግሬሽን ማለት ነው። ኢንቴግሬሽኑ ስንት ነው ሲወጣ አለ። ከዛ እኛው 1 5 ነው የሚወጣው። እኛን ሶልቭ ሳደርግ ስንት ነው? ፕላስ 1 ሳደርግ ኢት ዊል ቢ 3 1 ኦቨር 3 አይደለ? ዩ 1 ኦቨር 3 ኢንቱ 1 ኦቨር 3 አይደለ? ስለዚህ 3 ኦቨር 5 ዩ በዩ ብቻ አይደለም እናስቀምጠው ባይዘው ይሄኔ እንትን ስለሆነ እንጂ የዩን ዋጋ እናመጣና አስገብተንበት ፕላስ ሲ ብለን እናስቀምጣለን። አለቀ ማለት ነው። ኦኬ ይሄኛው የውስጠኛውን እንወስዳለን ብለናል። ሶ 5 ፕላስ ዩአችን ከዚህ ጋር እኩል ከሆነ ዲ ኦፍ ዩ ስንት ነው የሚመጣው ማለት ነው? የዚህኛው ዴሪቬቲቭ አይደለ ኢንቱ ዲኤክስ ነው። ዲኤክስ ነው እየፈለግን ያለ ነው። ሶ ዲኤክሳችን ስንት ነው? ቱ ሩት ኤክስ ኢንቱ ዲዩ እዚህ ጋር መተን ማውራት ነው። ምንድን ነው ያለን? ኦኬ አም ሶሪ እዚች ጋር ዲኤክስ ነበረች አይደለ? ሶ ምንድን የተሰጠን ይሄኛው ኪዩብ ሩት አለ ዲኤክስ አለ አይደለ? ሶ ምንድን ነው የምናደርገው አሁን? እዚች ጋር ዲኤክስ ላስገባ መጥቼ ዲኤክስ ቱ ሩት ኤክስ ኢንቱ ዲዩ ጭራሽ ዲዩ አመጣ ኤክስ አመጣብኝ። ግን the good thing about this is x ሩት ኤክስ መልሳለኝ እዚህ ጋር መተካት እችላለሁ። ሶ ሄድና 3 ብዬ ቱ ኤክሱን እንዴት ማድረግ እችላለሁ? ዩ ማይነስ 5 አይደለ? ከዛ ይሄኛውን አባስተም እንደቅድሙ ፊኒሽ ማድረግ ነው ማለት ነው። ሶ ሌላኛው ደግሞ በጣም የሚጠቅመን በሰብስቲሽን በጣም የምንጠቀምበት ትሪግኖሜትሪ ውስጥ ነው። ትሪግ እና ኤክስፖኔንሻል የሆኑ ለምሳሌ ኢዘ ፓወር ኦፍ ኤክስ ምናምን አሁን ቅድም አንድ ብቻ ነው የሰራነው በኋላ እንሰራለን ብዬ ነው የዘለልኩት እንጂ ኢዘ ፓወር ኦፍ ምናምን ብለን ያለፍነው የትኛው ፓርት ዲስ ዋን። እንደዚህ አይነት ሶሉሽኖች ላይ ኤክስፖኔንሻል ላይ ሰብስቲሽን በጣም ነው የምንጠቀመው ኮንፊውዝ ስለሚያደርጉ ማለት ነው ሲምፕሊፋይ ለማድረግ እና ትሪግ ላይም እንደዛ ነው። ሶ እንዴት ነው የምናደርገው? ትሪግ ላይም በጣም ኦልሞስት ደሴም ናቸው። ምንድነው የምናደርገው? እዚች ጋር እንደዚህ አይነት ለሁሉም አይደለም ዝም ብለን እንደዚህ አይነት መጥተው ከተሰጠን ምንድነው ማድረግ የምንችል? ይሄኛውን ዲፈረንሺየት ካረኩኝ ኮንስታንት ይሰጠኛል አይደለ? የሆነ ነገር ማጥፋት ቻንስ ይኖረኛል ሲምፕሊፋይ ለማድረግ ማለት ነው። ስለዚህ እስቲ እኔ ዘሴም ዩ ፎር ኤክስ እንላለን። ከዛ ዲፈረንሺየት እንትኑን መስራት ዴሪቬቲቭን ከሰራን ስንት ነው የምናገኘው? ፎር ኢንቱ ዲኤክስ ነው ያለ። ዲኤክስ ነው እየፈለግኩ ያለው። ዲኤክስ ደሴም ነው ፎርሙላ በቃ ደሴም ነው። ድንገት ኤክስ ከገባብኝ ከዚች ጋር መጥቼ ያወጣዋለሁ እንጂ በቃ ቅድም እንዳለው ማለት ይሄኛውን ሞር ፕራክቲስ በማድረግ ነው የሚመጣው። ሶ 8 ኮስ ኦፍ ዩ ነው አይደለ? ኢንቱ ዲኤክስ ስንት ነው ደግሞ? ዲዩ ባይ 4 አይደለ? ሶ ምን ማድረግ ትችላለህ? ይሄኛው 2 ኮስ ኦፍ ዩ ዲዩ ሁለቱም ማውጣት ትችላለህ። ከዛ ኮስ ኦፍ ዩ ዲዩ ኮስ ኦፍ ሌላ ደግሞ እንትን ፎርሙላ ኢንቲግሬሽኑ ኮስ ኦፍ ኤክስ በምንድን ነው የሚመጣው? በሳይን ኤክስ ነው የሚመጣው። ከዛ ኢንቲግሬሽን ኦፍ ሳይን ኤክስ ደግሞ በለምን ነው የሚመጣው? በማይነስ ኮስ ኤክስ ነው የሚመጣው አይደለ? ለምንድን ነው ቅድም እንዳለ ኢንቲግሬሽን ኢዝ ጀስት የዲፈረንሺዬሽን ኦር የዴሪቬቲቭ እንትና ተቃራኒ ያለ የዚህ የሳይን ኤክስ ዴሪቬቲቭ ኮስ ኤክስ ነው። አት ዘ ሴም ታይም ደግሞ የኮስ ኤክስ ዴሪቬቲቭ ማይነስ ሳይን ኤክስ ነው። ሶ ይሄኛው ኢንቲግሬሽን ከወሰድኩኝ ማይነስ ኤክስ ነው የሚመጣው ኮይን ዴሪቬቲቭ ዘ ሴም ነው ማለት ነው። ስለዚህ እዚህ ጋር ምን ማድረግ እችላለሁ? ቱ ብዬ ስንት ማለት ይችላል? ሳይን ኦፍ ዩ በጣም ማለት ነው። ስለዚህ ቱ ሳይን ኦፍ ዩ ስንት ነው? ዩ ስንት ነው የተወሰድኩት እዚህ ጋር 4x አይደለ? ከዛ አለቀ ማለት ነው።
ጂ ስመልስ አሁን ይሄኛው በሰብስቲቱሽን ከተጠቀምን ነው። ግን ትሪክ እዚህ ጋር ትሪክ እንስራ። እሱም ሳይን ኦፍ ኤክስ ከተሰጠኝ መልሱ ኢንቴግሬሽኑ ማለት ነው ማይነስ ኮስ ኦፍ ኤክስ አይደለ ቅድም። እንትን ቢልስ ምንድን ነው የምናደርገው? ሳይን ኦፍ ብለው 3x ከሰጠኝ ደግሞ ኢንቴግሬሽኑ ምንድን ማድረገው? አሁንም እንትን ነው የሚመጣው ማይነስ ሳይን ኦፍ ማይነስ ኮስ ኦፍ ማለት ማይነስ ኮስ ኦፍ 3x ብሎ ግን ኦቨር 3 ነው የሚሆነው። ደሲም ለኮስም እንደዛ ነው። የሆነ ቁጥር ተባዝቶ ከተሰጠን ሲምፕሊፋይ ለማድረግ ማለት ነው። የሆነ ቁጥር ተባዝቶ ከተሰጠን ያኛውን ሳይኑን እናወጣው እና በኖርማሉ እናወጣው እና ከዛ ለዛ ለማካፈል ነው። የቅድሙን ዝም ብዬ ከምተበትበው 4x ሚሊዮን በአሁኑ ትሪክ ማድረግ ይችላሉ። 8ን መጀመሪያ ላውጣ ኮንስታንት ነው አይደለ? 4x ኮስ ሲወጣ ስንት በኮስ በምን ነው የሚወጣው? በሳይን ነው የሚወጣው አይደለ? ሳይን ኦፍ 4x ብዬ ያወጣለሁ። ከዛ ኦቨር ምን ደግሞ የውስጡን ኦቨር 4 ካልኩኝ ያገኛለሁ። 2 ሳይን ኦፍ 4x ያኛው መጠቀም አያስፈልገኝም ነበር ማለት ነው። ግን ይሄኛው ሰብስቲቱሽን የምንጠቀመው ለምንድን ነው? ለኮምፕሌክስ ስለሆነ አንድ ፎርሙላ እንደውም ድራይቭ አደረግም ማለት ነው። እንደዚህ ሜትድ መጠቀም እንችላለን ለሳይንና ለኮስ። ኦኬ ይሄኛውን ጥያቄ እንደዚህ አይነት ጥያቄ ከሰጡ ሳይንና ኮስ አንድ ላይ ተደርድሮ ከመጡ እንዴት ነው የምናደርገው ነው? the first thing is የትኛውን ብመርጥ ነው ከዚህ ውስጥ የትኛውን ወይም አድርጌ ብመርጥ ነው የሚጠቅመኝ ነው። ለምሳሌ ኮስ ኤክስን ብመርጥ ማለት ነው ዴሪቬቲቭ ውስጥ ማይነስ ሳይን ኤክስ ነው አይደለ? ይሄኛው እዚህ ግን ሳይን ዘ ፓወር ኦፍ 4 ነው። 4 ሳይን ኦፍ ኤክስ ነው ያለው። ምንም አይጠቅመኝም። ስለዚህ ማድረግ እችላለሁ ሳይን ኦፍ ኤክስ ልውሰድ እንደዩ። ከዛ ይሄኛው ማለት ይሄኛው ማለት በሌላ ግልጽ እንደዚህ ማለት አይደል? ዘ ፓወር ኦፍ 4 አይደለ? ውስጥ ያለችውን ሳይን ኦፍ ኤክስ በፓወር ልውሰድ። ስንወስድ ማለት ነው ኮምፕሌክስ ያደረገብኝ ፓወር ኦፍ 4 መሆኑ ነው አይደለ? ስለዚህ እንደዚህ ልውሰድ ዲዩ ብዬ የዚህኛው ዴሪቬቲቭ ስንት ነው? ምንድን ነው ኮስ ኦፍ ኤክስ ዲኤክስ አይደል? ዲኤክስ ስንት ነው የሚሆነው ማለት ነው ዲዩ ባይ ኮስ ኦፍ ኤክስ። ስለዚህ እዚህ ጋር አስገባ። እዚህ ዩዘ ፓወር ኦፍ 4 ነው የሚመጣው አይደለ? ሳይን ኤክስ ነው ወስጃለሁ። ኮስ ከዛ ኮስ ኦፍ ኤክስ ይመጣና ዲኤክስ ኦቨር ኮስ ኦፍ ኤክስ ይመጣል። ከዛ ይሄኛው ይጠፋል። ስንት ነው የሚመጣው ማለት ነው? ዩዘ ፓወር ኦፍ 4 ዲ ኦፍ ዩ እዚህ ዲ ኦፍ ዩ እንጂ ይሄኛው እንዲ በምን እንደሚመጣው ዩዘ ፓወር ኦፍ 5 ኦቨር 5 ፕላስ ሲ ነው። ከዛ ማስገባት ይሄኛው ማለት ሳይን ኦፍ ኤክስን ማስገባት አለቀ በቃ። እንደዚህ ነው የምንጠቀም። ይሄኛው ደግሞ አለ ከሁለቱም ቅልቅል አይደለ? ከኮስም አለው ከቱ ኤክስም አለው። ዋስ ማይ ፖይንት ኮምፕሌክስ የሆነ ነገር ማቅለል ይሁን ወስዳለሁ። ኤክስ ስኩዌር ፕላስ 1 አይደለ? ዲ ኦፍ ዩ 2x ኢንቱ ዲኤክስ ዲኤክስ ነው ፈልገው ዲዩ 2x አይደለ? ያቀለልኛል። ከዛ መጣና 2x ብዬ ኮስ ኦፍ ዩ ብያለሁ። ከዛ ዲኤክስ ስንት ነው? ዲዩ ባይ 2x ብያለሁ። ይሄኛው ይጠፋል። ከዛ ኮስ ኦፍ ዩ ዲዩ ኮስ ኦፍ ዩ በበንዶ ይመጣው ብለናል በሳይን ኦፍ ዩ ፕላስ ሲ። ከዛ ሳይን ኦፍ ኤክስ ስኩዌር ፕላስ 1 የሚቦክላት አለቀ ማለት ነው። ዩ ሰብስቲቱሽን እንደዚህ ነው። ዩ ሰብስቲቱሽን በብዛት የምንጠቀመው ለምንድን ነው? ኮምፕሌክስ ለሆኑ ነገሮች ነው። ኢት ኢዝ ዋን ሜትድ ለሁሉም አይደለም። ግን ለሁሉም አለመሆኑን ምንድን ነው ቼክ የምናደርገው? አንዱን ፓርቱን ዴሪቬቲቭን እንሰራ እና የሚተካልኝ ከሆነ ይጠቅመኛል ማለት ነው። ይሄ ሌላ በብዛት የሚሰራበት ደግሞ ትሪግኖሜትሪ ላይ በጣም ይሰራል። በጣም ሰብስቲቱሽን ትሪግኖሜትሪ ላይ በጣም ይሰራል። ከዛ ኤክስፖኔንሻልን በጣም ይሰራል። እሱን ደግሞ እስቲ ኤግዛምፕል በመስራት እናያለን።